ውድ የሀገሬ ልጆች ይህንን ቪዲዮ እስከመጨረሻው ሰምታችሁ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። ከላይ በኩል በፎቶ የምትመለከቷት እህታችን መቅደስ ትባላለች። ተወልዳ ያደገችው ደቡብ ጎንደር ነው። እቺ እህታችን ትምህርቷን አቋርጣ ቤተሰቦቿን ለማገዝ ሆቴል ውስጥ የመስተንግዶ ስራ ተቀጥራ በመስራት እዛ ላይ በመታገኘው ቤተሰቦቿን ታስተዳድር ነበር። ትምህርቴን አቁሜ እናቴን እያገዝኩ ነበር መስተንግዶ እየሰራው ማገዛት። ወደ ህንድ ሄጄ መቀየር እንዳለበት መቅኔ ተነግሮኛል። ያው እናቴ ብቻ ስለሆነ ያለችኝ እንድትሞትብኝ ስለማልፈልግ አልነገርኳትም። በአሁን ሰዓት እቺ እህታችን በደም ካንሰር ምክንያት ታማ አዲስ አበባ ጥቁር አንበሳ ሆስፒታል ሕክምና ክትትል በማድረግ ላይ ትገኛለች። ወደ ህንድ ሀገር ሄዳ መታከም እንዳለባት ሐኪሞች ነግሯታል። ለሕክምናው ደግሞ 7 ሚሊዮን ብር ያስፈልጋታል። በአሁን ሰዓት እቺ እህታችን ምንም ነገር በእጇ ላይ የላትም። ሁላችንም ከተባበርን እቺን እህታችንን ማሳከም እንችላለን። በተለይም ወጣቶችና ተማሪዎች 200 ብር የምናዋጣ ከሆነ 7 ሚሊዮን ብር መሙላት ለኛ አያቅተንም። የራሷን ኢትዮጵያ ንግድ ባንክ አካውንት አስቀምጥላችኋለሁ። የኢትዮጵያ ንግድ ባንክ 1075859 መቅደስ ውለታው የ200 ብር ቻሌንጅ ያስጀምረናል። ሁላችንም እንሳተፍና እቺን እህታችንን እናሳክማት። እግዚአብሔር ይረዳናል። እህታችንን እናሳክማታለን። እሷን እስከምናሳክማት እኛም አናርፍም። እሷ ስትታከም እኛ ሁላችንም እናርፋለን። ይህንን ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። እግዚአብሔር መልካም ያደርጋል። መልካም ጊዜ